የመዳም ቅመሞች አይናችሁን ግለጡ፣ ወንድ ሞልቷል በየቤቱ እምለው ወላሂ በምክንያት ነው። አንዳንድ ወስላታ ወንድ እያያችሁ የዛ ሀገር ትዳር ደሞ እያላችሁ ቆማችሁ አትቅሩ፣ አግቡ እምለው በምክንያት ነው። ትናንት አንድ ወንድሜ ደወለልኝና ባለቤቴን ሰርፕራይዝ ማድረግ ፈልጋለሁ ሰይድ አለኝ። ኦኬ አልኩት። ምን ፈልገው ስለው ሰዓት ሽቶና ሀበል አለኝ። እሺ ከዛ እኔ ያለሁት ገጠር ነኝ፣ ብሩን በአካውንት ላስገባልህ አለኝ። እሺ ብዬ አካውንት ላኩለት፣ ወደዛው አስገባልኝ። እኔም በታዘዝኩት መሰረት እንደዚህ ባይሆን ለባለቤቴ ስታደርስላት በፌስታል እንዳታደርስ በሀዲያ ዕቃ አስጠቅልልኝ ለውዷ ባለቤቴ በፌስታል አይገባትም ሲለኝ እሺ ብዬ አበባ ቤት ሀዲያ ቤት ሂጂ እንደዚህ ባማረ ሁኔታ አስጠቅልዬለት ይሄን የመሰለ ማለት ነው። እና አንዳንድ እንትን እያያችሁ የነገሌን ቤት እያያችሁ የዛ ሀገር ትዳር አትበሉ። የራሳችሁን ህይወት ኑሩ፣ የራሳችሁን ምርጫ ኑሩ። ይኸው እንጀራ እንኳን ቢያምራት እንጀራ የሚያዝላት ብሎኝ እንጀራም ከሱቅ ገዝቼ